ክርስቲያኖች ወደዚህ ከፍታ እንድንመጣ ነው ወንጌል የሚሰበከው። ሰውን ሁሉ እንድናፈቅር፣ ዘርን፣ ከለርን፣ ነገድን፣ ቋንቋን ሳንቆጥር ሁሉን እንድንወድ፣ እኔ ማለት እንድናውቅ፣ ላንተ ማለት እንድንጀምር፣ ዓለምን የማሸነፊያዋ የከፍታ ትምህርት የጌታችን ይህቺ ናት። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር፣ ባልንጀራህን አስበልጥ። ወገኖቼ ይህ ዓለም ለምን የሚቀራደድ ይመስላችኋል? ለምንድን ነው እስካሁን የምንገዳደለው? ለምንድን ነው ዓለም እስካሁን የጦር መሳሪያ ቅነሳ እንዳለው ያልተሳካለን? ለምንድን ነው እስካሁን ጉልበተኛ የበዛው? ለምንድን ነው አፍሪካ በአምባገነኖች የምትዋጠው? ለምንድን ነው ውድድርና ፉክክር ብቻ የሆነው? ወደዚህ የጥልቀት ከፍታ ውስጥ ስላልመጣ። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ወደሚለው ሰይጣናዊ ትምህርት ውስጥ ነን ያለ ነው። ገና በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች ተገኝተናል። እዚያ ከአንተ ጋር ልኖር ካልን በኋላ አላውቀውም እስክንል ድረስ ስንወርድ የሚገጥመን ለዚህ ነው። ለዚህ ነው አታውርደን ማለት የሚጠቅመው።